እንዳትለኝ ብቻ። ወላሂ ሞትና ኑሮ መሀል ነው ያለችው። በጣም ስቃ ድምጻቸውን ልከፍትልሽ እችላለሁ። ብሩን የከፈሉ ሰዎች ማን ናቸው? አንድ ሁለተኛ ደግሞ ልጅቷ ማለት ነው። ወላሂ በጣም ስቃይ ውስጥ ያው ከፍተኛ ከሆንሽ ልክፈትልሽና ከዛ ነገ ደግሞ ይዤልሽ እመጣለሁ። እነሱን ሲደውሉልኝ መደወል እንጂ ካርድ ሰጥቻቸው ከዛ ይደውሉልኝ። አልገባሽ? ያለውን ችግር ነግሮኛል። ይሄ ግን ከአቅሜ በላይ ስለሆነ ነው ይዤ የመጣሁት። ድምጻቸውን ላሰማሽ። ወላሂ ምን አሉ? በእናትህ ሙባረክ በእናትህ ትገደል ብላችሁ ድምፁን ሁላት ነው አሉ። በቃ ትገደል። ያው እኔ ብለው አሁን አንተ ማለት ነው የኛ ፓርቲዎችን ከደወልክላቸው ልጅቱ አራት እንደሞተች ነው የሚቆጠረው። ግን እኛ ከዚህ መደወል የለብን። ደወሉ ብላችሁ እንደተናገሩ እዛ ፓርቲዎች ማወድ መልሽ ደውላቸዋለሁኝ። ከዚህ እናንተ ከዚህ ለእናንተ ከነገረን እኛ ኤርፖርት ካወጣን እኛ ከእስር ቤት አይወጡንም። ሙዲሩ መጥቶ ማን ነው የደወለ ቦታ ያስረንና እንቅስቃሴ ወረቀታችንን የማያንቀሳቅሱትም ከዚህ ከእስር ቤት የማያወጡ ነው። ፓርቲዎች ምንድነው ማድረግ ያለባቸው? አሁን ፓርቲዎች ሌላ ባለፈው 7 ዓመት ልጅ ገደለች የተባለችውን አገረን እሺ ብር ተከፍሏል አይደለም እንዴ? ምን ነው ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለህ መፍታት ትችላለህ። አሁን ነጋታዎች ሄደው አጥንቷት ሲመጡ አይኗ አይገለጥም፣ ቅርሷ ገጥቷል። ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ብስጥ ብላ ሞታለች። ሸታ አጣጥዋት መጡ እነሱ ማለት ነው። አባድ የሚባል ትተዋት ማለት ነው። አሁን እምባሲ ካላችሁ ለምን እምባሲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ አጥንቷ እንደወለቀ ወደ ሀገሯ ትላክ እምባሲ መጥቶ ይከራከርላቸው ነው የሚሉ። እሺ በቃ የት እስር ቤት ነው ያለችው? እኛ መለስ እሷ ያለችው መለስ ብዙ አብረና ግን ታች ላይ አፍራዲ ለብቻዋ አንድ ክላስ ላይ ለብቻዋ ወደ 9 ወሯ ታስራለች። ገብቶሃል? ኦኬ እሺ 9 ወሯ ለብቻዋ ምግብም አታገኝም፣ ሐኪምም አታገኝ። ሌላዎቹ እኮ እብዶች እዚህ መርፌ እየተወጉ ከኛ ጋር አብረው አሉ። እሷን ግን ማንም እያያት አይደለም። እምባሲ ላይ ደግሞ አንተ ጓደኞች እነዚህ ኦሮሞቹ ልጆች ካወራሃቸው ማለት ነው እነሱ መጥተው እዚህ ሲጠይቁ ሌላ የት ናት ብለው ነው መጠየቅ ያለባቸው እንጂ ከላይ ከፎቅ ከአንበር ተደውሎልን ነው እንዳይሉ። እዚህ መጥቶ እንትን ሙዲሩ መጥቶ ፎቅ እኛ ጋራ ለኢትዮጵያ ኤምባሲ ማን የደወለው? የኢትዮጵያ ኦኬ በቃ እሺ ታውቃለህ። ኦሮሞም ለብሉ ገብቶኛል እና አቡ ጮክዬ ነው በቃ እሺ ቻው ተባብለን ነው ካርድ እኔ የምሰጣቸው ለእነዚህ ካርድ ቁጥሬን ይዘው ወደ እስር ቤት ስለገቡ ወላሂ ስንት ወሬ ካርድ እየጠየቁኝ ከሳውዲ እያስመጣው ሰጣቸዋለሁ። ለቤተሰቦቻቸው ይደውላሉ። ወላሂ በጣም ተረበሽኩ አቡዬ።